ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ቤተሰብ ዛሬ አንድ የሆነች አጠር ያለች ርዕስ ይዤ ነው የመጣሁትኝ እና ቤተሰብ እዚህ ጋር ደግሞ የሚደረጉትን ነገር አድርጉልኝ። አዲስ ነኝ፣ አበረታቱኝ። ሰብስክራይብ፣ ኮሜንት በማድረግ አግዙኝ፣ ዩቲዩቤን አሳድጉልኝ ውዶችዬ። እና ወደ ሀሳቤ ስገባ ዛሬ አንድ ቤት ያው ሁሌም የምገባባት ነች ላይቭ ላይ አንድ ወንድማችን የሆነ በቃ ታውቃላችሁ በጣም ያሳዝነኝ የሆነ በቃ ለትዳር ለሴት ያለው አመለካከት በጣም በጣም የሚያሳዝነው እውነት በጣም ያሳዝነኝ። እኔ አልፈረድኩበትም በሱ ምክንያቱም አንዳንድ አካባቢዎች ከማህበረሰቦች ውስጥ በማህበረሰብ ውስጥ ያሉ ከባህል ያፈነገጡ አንዳንድ መጥፎ ነገሮች በተለይ በልጅነት ውስጥ ሆኖ መጥፎ ነገር ነው ባይምሯቸው የሚቀረጸው ትዳር እንዳይመኙ የሆነ በቃ ጥሩ ነገሮች አይፈጠሩም። ብዙ ሰዎች ትዳርን የሚጠሉት ትዳርን የማይፈልጉት ትዳር ጠልተው ሳይሆን አንዳንዶች በቤተሰባቸው በራሳቸው በቤተሰብ የሚያዩት ለምሳሌ አንድ ልጅ ሚስቱ እናቱ መጥፎ ከሆነች ምንድነው የሚያስበው ያ ልጅ? በቃ ወደፊት ትዳር ይዞ የሚያስበው እናቱን ነው የሚያስበው። ሴት ልጅ እንዲህ ነች ብሎ ነው መጥፎ ነገር ሊያስብ የሚችለው፣ ጥሩ ነገር ሊያስብ አይችልም። ሲቀጥል አንድ ሰው መጥፎ ከመሆኑ በፊት ማንኛውም ሰው ከ195% የሚሆነው መጥፎ ከመሆኑ በፊት ጥሩ ማንነት አለው። ሰው ነው ክፉ የሚያደርገው፣ ሰው ነው መጥፎ የሚያደርገው፣ ሰው ነው ሰውን የሚቀይረው። እና አንድን ሰው መጥፎ ነው ብለን መጥፎ ነገር ሲናገር ያንን ሰው በመጥፎ ነገር ከመመለስ ይልቅ ጥሩ ነገሮችን በመናገር ያን ሰው ወደ ራሱ እንዲመለስ ለማድረግ መሞከር። አንድ ሰው ጥሩ መጥፎ ነገር ሲናገር በመጥፎ ነገር ከመለስንለት ያ ሰው እንዴት ነው ሊቀየር የሚችለው? በምንም አይነት መንገድ ሊቀየር አይችልም። እንዴት ሊቀየር ይችላል? እኛ እሱ መጥፎ ነገር ሲያደርግብን መጥፎ ነገር ሲያወራ ለኛ ያንን ሰው እንዳመጣጡ ከመለስ ነው በመጥፎ ነገር ከመለስ ነው ያ ሰው ምንድን ነው የሚማረው? ምንም። ይበልጥ ክፋቱ እየባሰበት ነው የሚሄደው፣ መጥፎ አመለካከቱ እየባሰ ነው የሚሄደው እንጂ ጥሩ ነገር ሊፈጠር አይችልም፣ ወይንም መልካም ነገር ሊያደርግ አይችልም። አንዳንዴ በቃ በህይወታችን ውስጥ መጥፎ ሰዎች ወይም ክፉ ሰዎች የሚባሉ ሲመጡ እነዛን ሰዎች ክፉ ናቸው ብሎ ከመወንጀል ይልቅ እነዛ ሰዎች ለምን መጥፎ ሆኑ፣ ለምን ክፉ ሆኑ የሚለውን ነገር ዞር ብለን ብናስብ እነዛን ሰዎች ከቻልን ለማገዝ መሞከር፣ መጥፎ ነገር ሲሉን በመጥፎ ነገር አለመመለስ፣ በመልካም ነገር መመለስ። ያ ሰው ራሱ መጥፎ ጥሩ መሆን ባይችል እንኳን እኛ በቻልነው መንገድ ለዛ ሰው ጥሩ ሆነ ብንለየው እንኳን ያንን ሰው አይታወቅም፣ ሆነ ሰዓት ላይ ያ ሰው ሊቀየር ይችላል፣ የራሱን ህይወት ሊመሰርት ይችላል፣ ጥሩ ነገር ሊኖር ይችላል። ከዛ ሰው መጀመሪያ ባይማርም በኋላ ከዛ ሰው የሆነ ትምህርት ሊቀስም ይችላል። ሰው ነን፣ ሰው ሆኖ የማይቀየር የለም። እና ሁሌም ቢሆን በህይወታችን ውስጥ መጥፎ ሰዎች ሲመጡ እነዛን ሰዎች ለመወንጀል አንቸኩልም። ምክንያቱም ሁሉም ሰው ምክንያት አለው። የአንድን ሰው ምክንያት በቦታው ላይ ካልሆንን አንድ ሰው ልንረዳው አንችልም፣ ማንኛችንም ብንሆን ማለት ነው። የሰውን ህመም በዛው ሰው ቦታ ላይ ካልሆኑ ያን ሰው ልንረዳው አንችልም። ማንንም መረዳት አይችልም። ቦታው ላይ ስንሆን ወይንም ያንን ነገር ያሳለፈ ሰዎች ብቻ ነው የዛን ሰው ህመም ልናቅ የምንችለው። እና አንዳንድ ክፉ ሰዎች ክፉ ከመሆናቸው በፊት የትኛውን ቦታ ላይ ጥሩ ማንነት አላቸው። ያ ጥሩ ማንነታቸው ማን የሚቀይረው? ክፉ ሰው ደግሞ ከየት ነው የሚመጣው? አንዳንድ ሰዎች ከቤተሰብ ሊሆን ይችላል፣ ከፍቅረኛ ሊሆን ይችላል፣ ከእናት ከአባት ከእህት ከወንድም አይታወቅም ከየት እንደሚመጣ። በማንኛውም መንገድ ሊመጣ ይችላል። ያ ሰው መልካምነቱን መጥፎ እንዲሆን የሚያደርገው እንዴት ነው? መልካምነቱ እንዲቀይሩ የሚያደርገው እንዴት ነው? አንድ ሰው ጥሩን ሰው አንደኛ ያን ሰው ጎርቶት ይሄዳል። ሲቀጥል ያ ሰው ክፉ እንዲሆን ያደርገዋል። ጎርቶት ብቻ ሳይሆን የሚሄደው ያ ሰው ጭራሽ ክፉ እንዲሆን አድርጎ የሚሄድ በጣም በርካታ ሰዎች አሉ። በአሁኑ ሰዓት በዓለማችን ላይ ብዙ ሰዎች መጥፎ ሆነው የምናያቸው እነዛ ተፈጥሯቸው መጥፎ ሰዎች ሆነው አይደለም። በጣም በርካታ ሰዎች ጥሩ የነበሩ መልካም የነበሩ ለሰው አሳቢ ለሰው አዛኝ የነበሩ ሰዎች በቃ በሚገርም ሁኔታ የሚቀየሩ በጣም አውሬ የሚሆኑ ሰዎች አሉ።
እንደዚህ አይነት ሰዎችን በቃ ባናገላቸው ባናርቃቸው እንዳልኳችሁ ከቻልን ብንረዳቸው ካልቻልን ደግሞ መጥፎ ነገር አለመመለስ ለነዛ ሰዎች እነዛን ሰዎች ወደ ራሳቸው እንዲመለሱ ለማድረግ ምን ጊዜም ቢሆን ማለት ነው ምን ጊዜም አንድ ሰው ወደ ራሱ እንዲመለስ ለማድረግ ያንን ሰው የምናግዘው ያንን ሰው በመርዳት ነው እንጂ ያንን ሰው ሲሰድበን በመሳደብ አይደለም። መጥፎ ነገር ሲያስብብን መጥፎ ነገር በማሰብ አይደለም። ሲሰድበን በጥሩ ነገር መመለስ ያንን ሰው ጥሩ ነገር በማድረግ መመለስ በዛ ሰዓት ያ ሰው ሊቀየር ይችላል። ሰው እኮ ነው ሰው አይደል? አዎ እኔ ከዚህ በፊት እንደዚህ አይነት ሰው አጋጥሞኝ ነበር። ይህ ሰው ደግሞ ለኔ በጣም መልካም ሰው ነው። በፊታችሁ ላይ ይችላል፣ ግን ዞር ብሎ ይሄን የሚያስበው አይምሮ ያንን ሊያስብ ይችላል። ያስባል። የዛ ቀስ በቀስ ያ ሰው ሊቀየርና አይምሮ ውስጥ የነበረውን አስተሳሰብና አመለካከት ቀይሮ ወደ ጥሩነቱ ሊመለስ ይችላል። ይመለሳል። ይችላል ብቻ ሳይሆን ይመለሳል። ብዙዎቻችን በቃ ተንኮል ሰው በመጥፎ ነገር ሲመጣብን ያን ሰው በመጥፎ ነገር ለመመለስ ነው የምናስበው። አንድ ሰው ክፉ ከሆነ ይሄ ክፉ የተረገመ ብለን ነው እንጂ የምናልፈው ያ ሰው ለምን ክፉ ሆነ የሚለውን ነገር ማንኛችንም አናስጥንተናለን። ሰውን ለማገዝ ሳይሆን ያንን ሰው ይበልጥ ለመጣልና ያንን ሰው በክፉነት በሚያደርጋቸው ነገሮች በእነዚህ አይነት ነገሮች ያንን ሰው ለመጉዳት ነው የምንጥረው እንጂ ያንን ሰው ለመርዳት የምንጥር ሰዎች ብዙም የለንም። እና ቤተሰቦች ሰው መጥፎ ሰው የምንለው ሰው መጥፎ ከመሆኑ በፊት ጥሩ ማንነት እንደነበረው እናስብ። በቃ ያንን ሰው ጥሩ ነገር ማድረግ ባንችል እንኳን ዝም እንበል። ዝምታም እኮ መልስ ነው። ዝም ማለት ራሱ ጥሩ ነገር ነው። አንድ ሰው አሁን ሲገነፍልብኝ ሲናደድ ሲናገረን ዝም ማለት ራሱ አንድ መልስ ነው። አሁን አንዳንድ ወንድሞቻችን ሴት ልጅ የማያምኑ ወንዶች አሉ። ሴቶችም እንደዛ ወንድ ልጅ የማያምኑ ሴቶች አሉ። እሱ ምንድነው እንዳያለንበት ቦታ ነው። ከወንድም ጥሩ አለ፣ ከሴትም ጥሩ አለ። ከወንድም መጥፎ አለ፣ ከሴትም መጥፎ አለ። በነገራችን ላይ ይሄ ፍቅር፣ መተማመን፣ ጥሩነት፣ መጥፎነት ጾታን አይጠይቅም። ከጾታ ጋር ምንም አያገናኘው። ይሄ ከጾታ ጋር ምንም አያገናኘው። ብዙ ጊዜ በጾታ ነው የምንከፍላቸው። ሴት ልጅ ለፍቅር እንዲህ ነች፣ ወንድ ልጅ ለፍቅር እንዲህ ነው። ወንድ ልጅ ለእምነት እንዲህ ነው፣ ሴት ልጅ ለእምነት እንዲህ ነች። ሴት ልጅ ክፉ ነች፣ ወንድ ልጅ ክፉ ነው። ሴት ልጅ ክፉ አይደለችም፣ ወንድ ልጅ ክፉ አይደለም። እንደዚህ ያለ ነገሮች በጾታ ውስጥ በጭራሽ ምንም የሚያገናኛቸው ነገር የለም። ይሄ ከጾታ ጋር ምንም አያገናኘው እና ውዶችዬ በህይወታችን ውስጥ የሚመጡ መጥፎ ሰዎችን ጥሩ ነገር በማድረግ ጥሩ ነገር በማገዝ የምንችለውን ሁሉ እኛ አቅማችን የፈቀደውን ነገር ሁሉ በማድረግ እነዛን ሰዎች ለመርዳት መሞከር ነው እንጂ እነዛ ሰዎች ይበልጥ ክፉ እንዲሆኑ ማድረግ እኔ ልክ አይደለም። እና ሰው መጥፎ ነገር ሲናገረን ፕሊስ በመጥፎ ነገር አንመልስ። ወይ ዝም እንበል ወይንም ደግሞ ከቻልን የዛን ሰው ችግር ለመረዳት እንሞክር። ሁላችንም ቢሆን በአንድ ሰው ጫማ ላይ ካልሄድን የዛን ሰው ህመም ማንንም ሰው ሊረዳ አይችልም። ሁላችንም ማለት ነው። ያው ይሄንን ልል የቻልኩት እኔም ከዚህ በፊት በህይወቴ ላይ ብዙ ያጋጠሙኝ ችግሮች ብዙ ያሳልፍኳቸው ስቃዮች ስላሉ ነውና ሰውን ክፉ የሚያደርገው ሰው ነው፣ ጥሩም የሚያደርገው ሰው ነው። ሰው ለሰው ልጅ ነዋሪ ነው። በቃ ሰው ለሰው አስፈላጊ ነው፣ መድኃኒቱ ነው። ጥሩ ነገር እንደሚያደርግም መጥፎ ነገር ያደርጋል። ስለዚህ ውዶችዬ ያው መልካምነት መጥፎ ከመሆን መቼም መልካምነት ይሻላል እላለሁ። እህት ወንድሞቻችን ማንኛውም እህቶቻችንም ሆኑ ወንድሞቻችንም ሆኑ እናቶቻችንም ሆኑ አባቶቻችንም ሆኑ በማንኛውም እድሜ ክልል ላይ ያሉ ሰዎች መጥፎ ሆኖ ስናገኛቸው እነዛን ሰዎች ከመውቀስ ይልቅ ከቻለን ችግራቸውን ለመረዳት ካልቻለን ደግሞ የእነዛን ሰዎች ዝም ብሎ በማለፍ የእነዛን ሰዎች ህመም ባንጨምር ጥሩ ነው ብዬ አስባለሁ። ክፋታቸውና ተንኮላቸው እንዲጨምር ባናደርጋቸው ጥሩ ነው። የሆነ እንዲያስተውሉ ወደ ነበሩበት እንዲመለሱ ከጊዜ በኋላም ከሆነ መጥፎ ሰዎች የሆኑት እነዛ ሰዎች ጥሩ ነገር እንዲያስቡ ለማድረግ የኛ እገዛ ያስፈልጋቸዋል እና ይሄንን ማለት ፈልጌ ነው። ቤተሰብ በጣም ወዳችኋለሁ፣ አከብራችኋለሁ። ያው እንግዲህ ለዩቲዩብ አዲስ ነኝ፣ አበረታቱኝ ውዶችዬ። በጣም ወዳችኋለሁ፣ አከብራችኋለሁ። ባይ ባይ። መልካም ጊዜ ይሁንላችሁ።